ፍካሬ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመለኮቱ ሽፈት ውላጤ በመንግሥቱ ሽረት በባሕሪው ሞት የሌለበት በስም በአካል በግብር ሦስት በመለኮት በባሕሪ በሕልውና ባገዛዝ በሥልጣን ትክክል በመሆን ለዘላለም ሕያው ሆኖ የሚኖር የነገሥታት ንጉሥ የገዢዎች ገዥ በሰማይና በምድር ባሉ ፍጥረታት ሁሉ አንደበት ለዘውትር የሚመሰገን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ፍካሬ ኢየሱስን ማንበብ እንጀምራለን። ጌታ ሐዋርያትን በደብረ ዘይት ሰብስባቸው ሳለ በኋለኛው ዘመን በሚመጣው ትውልድ የሚደረገው ምልክቱ ምንድነው? እስኪ ንገረን ብለው ጌታችንን ለመኑት። ጌታችን ኢየሱስም መለሰላቸው አላቸውም፣ ወዳጆች ሆይ በኋለኛው ዘመን ለሚመጣው ክፋት ምልክት ጅራታማ ኮከብ ይፈጠራል። ያን ጊዜ በየሀገሩ ጭንቅ ይሆናል። ሹም ከሹም ንጉሥ ከንጉሥ ይጣላል። በረዶና ድንጋይ እሳትና ዲንም አመድም ይዘንባል። ማንም እንዳያስታችሁ ተጠንቀቁ። በዚያን ጊዜ እኔ ክርስቶስ ነኝ በማለት በስሜ ብዙዎች ይመጣሉ፣ ብዙዎችንም ያስታሉ። ጦርነትም በየሀገሩ ይነሳል። ይህ ሊሆን ግድ ይለውና ሁላችሁም ተጠንቀቁ። ዳሩ ግን መጨረሻው ገና ነው። ሕዝብ በሕዝብ ላይ፣ መንግሥት በመንግሥት ላይ ይነሳል። ረሃብ፣ ቸነፈር፣ የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ መጀመሪያ ናቸው። በዚያን ጊዜ ተጠንቀቁ። በዚያን ጊዜ ብዙ ሰዎች ይሰነካከላሉ፣ እርስ በርሳቸው ለሞት ተላልፎ ይሰጣጣሉ። ከአመፅና ከትዕቢት ከተንኮል የተነሳ በሰዎች መካከል ፍቅር ትጠፋለች፣ መተማመን አይኖርም። አንዱም አንዱን እንደ አውሬ ይመለከተዋል። በዚያን ጊዜ ተጠንቀቁ። ለአሕዛብ ምስክር የሆንባቸው ዘንድ ይህ የመንግሥት ወንጌል በዓለሙ ሁሉ ይሰበካል። በዚያን ጊዜ መጨረሻው ይመጣል። እናንተን ግን ተጠንቅቃችሁ ጠብቁ። በዚያን ጊዜ ዓለም ከተፈጠረ ጀምሮ እስከ ዛሬ ድረስ ያልሆኑ ከዚህ በፊትም ያልሆኑ ታላቅ መከራ ይሆናል። በዚያም ወራት ለርጉዞችና ለነፍሰ ጡሮች እንዲሁም ለመጫቶችና ለሚያጠቡ ወዮላቸው። እነዚያ ቀኖች ስለ ደጋጎችና ስለ ተመረጡ ሰዎች ባይሆኑ ኑሮ ሥጋ የለበሰ ሁሉ አንዳችም ባልኖረ ነበር። እንግዲህም ሽታችሁ በክረምት ወይንም በሰንበት እንዳይሆን ተግታችሁ ጸልዩ፣ ትእዛዜን ጠብቁ። በዚያን ጊዜ ብዙ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ። ማንም እነሆ ክርስቶስ በዚህ አለ ከዚያ ነው ቢላችሁ እነርሱን አትመኑ። ብዙ ድንቅና ታላላቅ ምስክሮችን በማሳየት የተመረጡትን ለማሳት ይሞክራሉ። እንግዲህ ነው አስቀድሜ የነገርኳችሁ። ክርስቶስ በዚህ አለ በእልፍኝ አለ ቢሏችሁ አትቀበሏቸው። የሰው ልጅ አመጣጥ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ ነውና በዚያን ሰዓት ተጠበቁ። ምሳሌውን ከበለሲቱ ተማሩ። ጫፏ ሲያቆጠቁጥ ቅጠሏም ሲለመልም በዚያን ጊዜ ጊዜው እንደቀረበ ትረዳላችሁ አላቸው። እንዲሁም ደግሞ እናንተ ይህንን ሁሉ ስታዩ በደጅ እንደደረሰ ወቁ። እውነት እውነት እላችኋለሁ ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም። ስለዚያች ቀን ተግታችሁ ጠብቁ። ፀሐይ ይጨልማል፣ ጨረቃም ብርሃን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ፣ የሰማይ ኃይላት ይናወጣሉ። በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በታላቅ ኃይልና በዙ ክብር በታላቅ ደመና ሲያዩ ያዩታል። መላእክቱም ከታላቅ የመለከት ድምፅ ጋር ይልካቸዋል። በዚያን ጊዜ ከአመፅና ከተንኮል የተነሳ በምድር ላለው ሁሉ ይቅርታ የለም፣ የኔን ገናንነት አላወቁምና። ነገር ግን ወደ እኔ ቢመለሱ ንስሐ ቢገቡ እኔም ይቅር እላቸዋለሁ። ወደ እኔ ባይመለሱ ግን እኔም ፊቴን ከእነርሱ መልሳለሁ አላቸው።
ኤሳው ብኩርናውን ለመብል እንደሸጠ በረከትም እንዳጣ ሁሉ ለዚያም በመንፈስ ቅዱስ የሰጠዋቸውን ልጅነት ለአምልኮ ጣዖት ይለውጡታልና በዚያን ጊዜ ተጠንቀቁ። ከዚያን ጊዜ ሐሜት፣ ትዕቢት፣ ስድብም እንዲሁም ራስን መውደድ፣ ማክበር፣ መማለጃ ወይንም ጉቦን ተቀብሎ ፍርድ ማጣመም፣ ገንዘብ መቀማት፣ ወንድምንም መግደል፣ በሐሰት መሰከር፣ መስረቅ፣ ሐሰት መናገር፣ ድንበር ማፍረስ፣ ወሰን ማፍረስ፣ አጥር መስበር፣ ቤት መሰርሰር ሁሉ ይበዛል። ወንድምም ለወንድሙ በገንዘብ ይለውጣል፣ ፍቅርም ከነሳቸው ይልቃል። በዚያን ዘመን ተጠንቀቁ። በዚያን ጊዜ ሴቶች ለባሎቻቸው አይታዘዙም፣ ባሮችም ለጌቶቻቸው አይታዘዙም። ሴቶችም በመኳንንት ወንበር ለመቀመጥ ይወዳሉ፣ በወንድ መሳሪያ ያጌጣሉ፣ እንዲህም ይላሉ፣ በዳኝነት ተቀምጠን ፍርድ እንፍረድ ይላሉ። ሴት የተናገረችው ለባሏ አይጥመውም፣ ባሏ የተናገረው ለሚስቱ አይጥማትም። የባሏን ፈቃድ አትሰራውም፣ ባሏ ስለ ንብረቱ ይታገሳታል። ፈቃዱን ታደርግ ዘንድ እሺ ብትለውም ለጊዜው ደስ ይለዋል፣ እምቢ ብትለው ግን ስለ ንብረቱ እያዘነ ይኖራል። በዚያን ጊዜ ከሀብታቸውና ከብልጽግናቸው የተነሳ እግዚአብሔርን መኖር ይዘነጋሉ። እህላቸውን የሚያደልቡበት ሰፊ ጎተራ ለመስራት ገንዘባቸውና ወርቃቸውን ለማከማቸት የሚሰሩበትን ትልቅ ሳጥን ለመስራት ይፋጠናሉ። ነፍሳቸውን በብዙ ዘመን የሚያበቃ የደለበ እህል የተከማቸ ወርቅና ገንዘብ አለሽና ከእንግዲህ አርፈሽ ብይ፣ ጠጪ፣ ደስ ይበልሽ ይሏታል እንጂ። ነገር ግን ባላሰቡት ሰዓትና ጊዜ ሞት ነፍሳቸውን ነጥቆ ይወስዳቸዋል። ያደለቡትና ያከማቹትም ሀብት ሁሉ ለማንም ይሆናል። እግዚአብሔርንም ያላሰበ በባለጸግነቱ ብዛት የተማመነ እድሉ እንዲህ ይሆናል። በዚያን ጊዜ ተጠንቀቁ። የሰው ሕይወት በገንዘብ ብዛት አይጠበቅም፣ በሀብቱ መደርጀት ዕድሜው አይረዝምም፣ ከሞትም አያመልጥም። ለሀብት ከመጎብጀትና ከከንቱ ምኞት ተጠበቁ። ለምትበሉትና ለምትጠጡት፣ ለምትለብሱት ሁሉ አትጨነቁ፣ ለምታጌጡትም ሁሉ አትጨነቁ። እነሆ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ዕቃ ቤት ወይንም ጎተራ የላቸውም፣ ምግባቸውን ግን ከእግዚአብሔር ያገኛሉ። እንዲሁም አበባዎችን እዩ፣ አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ጥበበኛውና አስተዋዩ ሰሎሞንስ እንኳን በክብሩ ሁሉ ከነዚህ እንዳንዲቱ አልለበሰም። እንግዲህ ከሰማይ አሞሮችና ከበረሃ አበባዎች ምን ያህል ከእናንተ መካከል ብልጫ እንዳላችሁ ከእግዚአብሔር ዘንድ የቱን ያህል ክብር እንደተሰጣችሁ አስቡ። ከእናንተ መካከል ተጨንቆ ተጠቦ በቁመቱ ላይ አንዲት ስንዝር መጨመር የሚቻለው ማን ነው? እንግዲያውስ ትንሹን ነገር ማድረግ የማይቻላችሁ ከሆነ ስለ ሌላው አትጨነቁ። ከዓመት ልብሳችሁ ከዕለት ጉርሳችሁ የሚተርፋችሁን ለነዳያን መጽብቱ፣ ከሀብታችሁም ለበጎ አድራጎት ስጡ። ከዚያ ሌባ በማይሰርቀው ነቀዝ በማያበላሸው ትል በማይበላው ሰማያዊ መዝገብ ይከማችላችኋል። ስለዚህም ተግባር ወገባችሁ የታጠቀ፣ ጆሮአችሁ የነጣ፣ ዓይናችሁ የበራ ይሁን። የሰው ልጅ በማታስቡበት ሰዓት ይመጣልና ትእዛዜን ጠብቁ። ወንድማችሁ ቢበድላችሁ ለብቻ ሄዳችሁ መከሩት። ምክራችሁም